ይሁን ይቅርታ፣ በፍጹም እኔ እዚህ ሚዲያ ላይ ስመጣ እውነት ይዤ ነው እንጂ የመጣሁት እሱ ስለገባ እንደውም በጣም ደስተኛ ነኝ። አሁን ላልከው ንግግር ማለት ነው። ይሁን አንድ ነገር ልንገርህ፣ እኔ በትክክል ባንክ ሂጄ ኢትዮጵያ ንግድ ባንክ ሂጄ 105 ሚሊዮን ብር አስመዝግቤ መጥቻለሁ። እኛ አዲሱ ገበያ ቤት ተከራይተን እንኖራለን። ቤት ተከራይተን ስንኖር ቤት ያከራዩን ቤት ባለቤት ዶክተር ጌታቸው የሚባሉ ውክልና ሰጥተውት በእሳቸው ቤት አላቅም፣ ምንም የማውቀው ታሪክ የለኝም፣ ምንም የለኝም። መጀመሪያ ባንኪና 75 ሚሊዮን ብር ነው የተባለው። ከዛ በኋላ ወርዶ 65 ሚሊዮን ብር ተባለ። በእሳቸው ቤት 65 ሚሊዮን ብር ተበድሮ ሳይናገር እሳቸው ከአሜሪካ ሀገር መጥተው ይሄ ልጅ ድምፁ ጠፋብኝ እኮ ብሎ ሲሉ ሂዷል እኮ ልጄንም ይዞብኝ ሂዷል እኮ ብዬ ስነግራቸው እንዴት ይሆናል አሉ። ከዛ መጥተው ሲለኩ ነው ቤታቸውን ግቢ ሲለኩ ጋሽ ዶክተር ጌታቸውን ቤት እየተለካ ነው ብዬ ሳሳያቸው ከዛ ተያይዘን ባንክ ቤት ሄድን። ባንክ ቤት ሂደን የሰማነው ነገር ለእኔም ለእሳቸው ማስደንጋጭ ነገር ሆነ። ምክንያቱም ይሄን አልጠብቅም። ከዛ በኋላ እኔ ውክልና ሰጠሁትም አሉ። ካርታ ኦሪጂናል ካርታ እጄ ላይ ያለ ለባንኩ ቤቱ እሱ ጋር ኦሪጂናል ካርታ ባንኮችም ኦሪጂናል ካርታ ይዘናል አሉ። መጨረሻ ላይ ግን ቤቱ እንደተበደረበት በሳቸው ቤት በእናቴ ቤት በአባቴ ቤት ስለተበደርኩኝ ጉድሽ ነው የሚፈራው እያለ ያስፈራራኝ ነበር። እኔ አባቱ ጌታቸው ሲሆኑ ብቻ ግን የተበደረው በዶክተር ጌታቸው ነበረ። እኔም ማውቀው ታሪክ የለኝም። ያን ይዤ 105 ሚሊዮን ብር ከኢትዮጵያ ንግድ ባንክ ነው የተጻፈልኝ። ከነወለዱ ይሁን ከነምኑ ዕዳዬ 105 ሚሊዮን ብር እንደሆነ ነገሩኝ። ይሄን ከሱ የሰማሁት ነገር የለም፣ ያልኩት ነገር የለም። ይሁን እኔ ወደ ትክክለኛው ነገር ነው ነገር። ከዛ በመቀጠል ደግሞ ያደረገው ነገር መኪኖችን ያሳገርኩበት ቪዲዮ አድርጌ ባሳይ ደስ ይለኛል። አድርጎ ቪዲዮ ይሄ ለተናገረው ነገር ትንሽ አይኔ ስላመመኝ ነው ይቅርታ። ይሄ አሁን የእሱ ከውጭ እየሰማ ነበር። ይሄው ቴዎድሮስ ጌታቸው ሴኖ መኪና እንግዲህ እውነት ይውጣ ብዬ ነው። ይሄው ቴዎድሮስ ጌታቸው አሁንም ሴኖ መኪና ፎቶን መኪና ቴዎድሮስ ጌታቸው ሂጂ ያሳገርኩት መኪና ነው። እውነት እኔ ከወረቀት ጋር ነው የማወራው እንድትረዱኝ። ኤምኤስዜድ ቴዲ ጌታቸው ይሄው ኤምኤስዜድ ይሄው ይሄ ሁሉ መኪና የኛ ነው። ይሄኛው ሪቮ መኪና በኤምኤስዜድ የተገዛ ነው። ቴዎድሮስ ጌታቸው ይሄው አይሲሲ መኪና። እንግዲህ በሐረግ ስም ዕቃ ካለ ውቀሱኝ፣ እንደሚስ ክብር አልተሰጠኝም። ዛሬ እውነትን ይዤ ስወጣ ግን ሁላችሁም የእውነት ፍረዱ። እውነት ከሌለኝ በሚዲያ አልወጣም። የልጆች አባት ነው ይዤው አልወጣም። ይሄው ቴዎድሮስ ጌታቸው እየቆጠራችሁ ይሄው ቴዎድሮስ ጌታቸው ስሙን ጠጋ አድርጌ ላስነብባችሁ። አይ ችግር የለውም። ያሳገድሻቸው መኪናዎች ናቸው እነዚህ አይደለ? የታገደበት ምክንያቱ ምንድን ነው? እስቲ ንገሪኝ። በቃ የታገደበት ትልቁ ምክንያት ይሁን እኔ እና እሱ አብረን መኖር ከጀመርን በጣም ቆይተናል። በአንድ ማሽን ተነስተን አብረን እየሰራን አብረን እየተሳሰብን ፍቅራችን ፍቅር እንዳይመስልህ ኑሯችን ኑሮ እንዳይመስልህ ደስ የምንል ባልና ሚስቶች ነን። በጣም አከብረዋለሁ። አባገነን ነው ግን የአባገነነቱ አይታየኝም። በጣም እወደዋለሁ። ቤተሰቦች ይወዱታል። በተጣላን ቁጥር የሆነ ነገር ኳ ባለ ቁጥር ለእኔ የማይሰማኝ ስሜት ለእሱ የሚሰማው ነገር አለ። ወንድሜን ይጠራዋል። ጌትነት የሚባለው ወንድሜን ሁልጊዜ አስታራቂያችን እሱ ነው። ቁጭ ብሎ የሚያሸማግለን እሱ ነው። ይሁን እያልኩኝ በጣም ትዳር ከመውደዴ የተነሳ ጸጥ ብዬ ኖሬለታለሁ። ያም ሆኖ ግን መሰለ ጌታቸው 50% እዚህ ሼር ኦርደር ነበረን እሱን አስወጡት 50% አስገብቶኛል። ሲያስገባኝ ግን 50%ቱን ይዤ በፍቅር ኖሬያለሁ። አክብሬው ኖሬያለሁ። ባሌ ብዬ ኖሬያለሁ። ያ ሆኖ ግን ከ4 ዓመት በኋላ የመጣው ነገር ከባድ ነው። ከዛ በፊት ግን አሜሪካ ሀገርም ሂጄ እባክህ ሆድዬ አናግረኝ፣ እባክህ ስለ ድንግል ማርያም ብለህ አናግረኝ፣ ራሴ እንደ ጥፋተኛ ቆጥሬ አናግረኝ። ማናገር ነበር የሚናፍቀኝ። እንዲያወራኝ ብዙ የጣርኩ ሴት ነኝ። እንዲያወራኝ ብዙ ነገር ያደረኩ ነኝ። ግን እሱ እኔን ማናገር አይፈልግም። ያ ነገር ስለከበደኝ ብቻ ቀጥታ እኔ ምንድን ነው ያደረኩት? በቃ ነገር አለሙት ታርኩት። በቃ ቂራ ያወጣል ቤት ሲመጣ ምናምን ያ ነገር ይቅር፣ አስተማሪ ሳልሆነ ይቅር። ግን ወደ ንብረት ልውሰዳችሁ። ሙሉ መተዳደሪያ ደንባችን ሁሉ ነገር መሸጥ መለወጥ መቀየር ይችላል። የከለከልኩት ነገር የለም። መተዳደሪያ ደንብ አለ። በአንድ ማሽን ተነስተን ደረጃ ደረስን። ከዛ በኋላ ግን ያለው ነገር ቤታችን ውስጥ ስሰራ በጣም ስሰራ ጎበዝ እያለ ሲያበረታታኝ ምናምን ነው የማውቀው። የሆነ ሰዓት ላይ ቢሮም ሂጄ ከፋብሪካ የሚሸጠውን ቢሮ ሂጄ ስቆጣጠር ምን ስል እቤት ገብቼ ደግሞ ባልና ሚስት እንደሚያወራው ሆድዬ ለምን እንደዚህ ይደረጋል? ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው። ጓደኞችን ያቸው ምሳሌ ጓደኞችን ሰጠዋለሁ። በቃ ዝም በይ ይለኛል። የመጀመሪያ ግዛዬ የሚባለው አጎቱን ጠርቼ እታባ የምትባለው እናቱን ጠርቼ ውጭ ማምሽቶ መጥቶ ውጭ ቆይቶ መጥቶ ደግሞ ስልክ ጋር ነው ድርቀቱ። ለምን ለእኔ ጊዜ አይሰጠኝም? ስራችን እንስራ። አባቱን ሁልጊዜ እንደዚህ ሽማግሌ እንደጠራው እኔ ደግሞ ማለት ነው መጨረሻ ላይ ማንን ጠራው? ኤክስፖርት ያገናኙን ጋሽ ቆዩን ጠራው። አይ ስራችን ትክክል እየሄድ አይደለም፣ እየተሰራ አይደለም። ሁልጊዜ በቃ ብክንክን ያለ ነገር ነው ያለው። መስመር ሳሲስ ደስ አይለውም። ሂጂ ነከሬ ነጋዴ ጠይቂ፣ ሂጂ ነከሬ ነጋዴ ጠይቂ ይላል። እኔ ለመስመር ነው እንስራ ነው ያልኩት ብዬ ስል ሰላማችን አጣን። ስናጣ መጨረሻ ላይ ወንድሜ መቶ አስታረቀን። አይ እኔ ሆድዬ እቤቴ ቁጭ ስል ነው ሰላም የሚሰማው ይመስለኛል። ቤቴ ቁጭ ብዬ ሊዋልኩኝ እቤቴ አርፌ ስቀመጥ ከመኪና ይቀያየርልኛል፣ ከልብስ ልብስ፣ ጥሩ ፀጉር ቤት ሂጄ እንድሰራ ብዙ ነገር እንዴት ብዬ ልንገር፣ እንዴት አድርጎ እንዳኖረኝ አጠይቀኝ። እኔም ያ ተመቸኝና ተሸወርኩኝ፣ አርፌ ቁጭ አልኩኝ። ያ ነገር ተመቸኝ ለኔ። ከዛ በኋላ ያለው ነገር ግን ከ4 ዓመት ወደዚህ የመጣው ነገር ግን በጣም ከባድ ሆነ ቤቴ ላይ።
በቃ እህቶቼ መጡ፣ ወንድሜ መጣ፣ ራሱም ትልቁ ጌትነት መጣ፣ ታምሬ መጣ። መጽሐፍ ቅዱስ ተያዘ። እኔ እየዘጋኝ ነው፣ ሊያናግረኝ አልቻለም። እንዴት ኑር ሁልጊዜ ትጫኑኛላችሁ ብዬ ስል መሴ ብሎ አሉት። በቃ ከዚህ በኋላ ምንም አላረግም አለ። አባታቸውን ተባለ። መጽሐፍ ቅዱስ ተመታ፣ ቀረ። ጸብ የሚባል ቀረ። በሶስተኛ ቀን ወዲያው ደግሞ አኮረፈ። በቃ ማውቀው ነገር የለኝም። ጭንቅልቅልቅ ያለ ህይወት እየኖርኩ ቤተሰቦቼም እየተጫኑኝ ኑሮ የሚቀጠልኩት ግን ያን ሳርግ እሱ አልታየውም። መጨረሻ ላይ አሜሪካ ሀገር ሆኜ ቦይስ የላኩለት ቦይሱ ልኬልሃለሁ፣ ህዝብ ቢሰማው ደስ ይለኛል። ቦይሱን ስልክለት ግን ደንግጦ ያናገረኛ ስል ጭጭ ነው ያለኝ። ምንም ነገር አላለኝም። የመጀመሪያ ይሄን ከዋሸኝ ግን ቀለበት የጠበበኝ ብሎ ነው ያወጣው። እሱ ቮይስ የመቼ ነው ማለት የመቼ ጊዜ ነው? አሜሪካ ሀገር ሁኜ መቼ ማለት የዛሬ 4 ዓመት ነው ወይስ የዛሬ 3 ዓመት? ቤዛ እህቱ መታ ሄደችው። እንግዲህ 3 ዓመት ሊሆናት ነው። ቤዛ እህቱ እኛ ጋር መታ ነበር። በሷ ምልክት እንዴት ይዘው ብዬ ነው 3 ዓመት ይሆነዋል። የሚገርም ነገር የመጀመሪያ ቀለበቱ ጠበበኝ ብሎ አወለቀ። እሺ ብዬ ዝም አልኩኝ። ከዛ ነው የተጀመረው። ግን ለምን አወለቅ እንዲህ ብዬ አላቅም። ይናገር እውነቱ። ይሄ በዚህ ወርዶ በዚህ ገብቶ በሴት እኔ በፍጹም ራሴን ጥሩ ቦታ ስላስቀመጥኩት ለትዳሬ የምሆነው ነገር እንደዚህ ብዬ መቀመጤ ነው ያስናቀኝ ከሱ ጋር። ከዛ ቦይሱን ላኩለት። ምንም ነገር አልመሰለውም። ቀለበት ሲያወልቅ ምንም ነገር አልመሰለውም። አሜሪካ ሀገር ለ15 ቀን ሲሄድ ቤቱን ቀያይሬ ስጠብቀው ምንም ነገር አልመሰለውም። ቦታ አልሰጠውም። በጣም ባሰበት፣ እየባሰበት ሄደ። ከዛ እኔ በቃ ብቻዬን ወደ ዲፕሬሽን ስገባ በቲክታክ ጓደኛ አገኘሁ፣ የሚያዋሩኝ አገኘሁ፣ የሚያጫውቱኝ አገኘሁ። ቀጠልኩ በቲክታክ። ቲክታክ የገባሁት ቅርብ ቀን ነው። ራሴ ለማዝናናት ገባ። በልጆቼና በቲክቶክ ተደብቄ ነው የምኖረው። የመጀመሪያ የሆኒ ልንገርህ፣ የመጀመሪያ ሪቮ መኪና ይዤ ማታ ከእሱ ጋር ተጣልቼ ሀያት ደርሼ ስመለስ ከቀኑ 8 ሰዓት ተኩል ላይ የወንድሜ ልጅ ጋቢና አስቀምጨዋለሁ። ኃይለኛ ደም ማነስ አለብኝ ያውቃል። እዛው መኪና ውስጥ ፌንት አድርጌ አንድ ሚኒባስ ሙሉ ሰው መኪናው ተፈንጥሮ ሂዶ ገጭቶ፣ ግን እዛ ሚኒባስ ውስጥ ያለው ሰው እርስ በርስ ተገጫጨ እንጂ ማንም የደከመ የለም፣ የታመመ የለም፣ ምን ያለ የለም። ግን እርስ በርስ ተጋጭቶ ግማሹ እጄን ግማሹ ምን ብሎ በስነ ስርዓት እሱ ጣቢያ ወስዶ እያስፈረመ ለእያንዳንዳቸው ብር ሰጥቶ ምን ብሎ እኔ ማንገቴን ተቀጭቼ ሆስፒታል ተኝቼ፣ ይሄ ግን ከሱ ጭንቀት የመጣ ነው። እንደዚህ ሁኜ ተርፌ ከዛም በኋላ ፖሊስ ጣቢያ ታስሬ ዳኛ ፊት ቀርቤ ስለማላቅ ማቅለያ ብሎ ሲጠይቀኝ ማቅለያ ቃል ካለች ምንድን ነው ማቅለያ ብዬ ነው የደነገጥኩት። እሱ ስላኮረፈኝ ግን ማንም ሊያናግረኝ አልቻለም። ግን እነዛን ሁሉ ሰዎች በብር በስነ ስርዓት የሸኛቸው ግን እሱ ነው። ገባ አይደለ? ይሄን ሁሉ ነገር አድርገን ከዚህ ነው ቴንሽን የተጀመረው እያለ በቃ ሰላሜን እያጣው መኪና እየነዳው የሆኒ እኔ አይደለሁም የምገጫቸው። የእውነት ለመናገር እየነዳው መቶ መኪና ይገጨኛል። የሆነ ሀሳቤ ሁሉ ይሰረቃል። በቃ የሆነ የምሄደው በቃ ጭልም ነው የሚልብኝ። ከዛ በኋላ ቤቴ ቁጭ አልኩ። ቤቴ ቁጭ ብዬ ደግሞ ቆይቼ መጥቼ ሳየው በቃ ቤቱን ረስቶታል። ህይወቱ ውጭ ነው ያለው። በቃ እኔ እንዲህ ነው ብዬ አልነግርም። ህይወቱ ውጭ ነው ያለው። በቃ ይሄ ልጅ ምንድን ነው እያደረገ ያለው? እሱ 8 ሰዓት ወይ 7 ሰዓት ሲመጣ ቲክታክ ላይ ቁጭ ብዬ የተጫወትኩ ነው የሚያገኘኝ። ገብቶ እሱ መኝታ ቤት ተኛ፣ መኝታ ቤት የተኛለሁ። ግን ለልጆቼ ስል እሱም ለልጆቼ ስል ብሎ ነው አይደል? እኔም ለልጆቼ ስል ታፍኜ ይዤዋለሁ። ግን 50 ሺህ ብር በየወሩ ይሰጠኛል። የ50 ሺህ ብር የአንድ ፔሊሲ ባለቤት በቅቷት አይደለም። ግን ችዬው ኖርኩ ይሁን ብዬ። ከዛሬ ነገ ይቀየራል። አይቀየርም። ቀጥታ ፋብሪካ ነው ስራ የገባሁት። መቼ ገባሁኝ? አሁን በቅርብ 7 ወር ወይ 8 ወር ገብቼ ደግሞ ፋብሪካ እንቃርጌ ያዝኩኝ። እንቃርጌ ይዤ ድርጅቱ መጠየቅ ጀመር። ሰራተኞች ለምንድን ነው እኛ ጋር እንደዚህ አይነት እህል የሚራገፈው? መሰል አራግፍ ብሎኝ ነው። ከዛ ቢሮ ሲጠየቁ መሰል አዞ ነው። የትም የሚዞር መኪና እኛ ቤት መጥቶ ይራገፋል። ላብራቶሪ ተሰርቶ የሚወርቅ መኪና ይራገፋል። እሱ ገንዘቡን እያራዘመ መክፈል ስለሚፈልግ እንደዛው ሁሉ ያ እህል አይራገፍም። ሰራተኞችን በዝርዝር አስቀምጬ ለምንድን ነው ከተወዳዳሪ ዱቄትነት የወጣ ነው ብዬ ስራቸው የእያንዳንዳቸው ፊርማ አለ። አይ በቃ እኛ መሰል አራግፍ ስለሚል እናራግፋል የሚባል ነገር የለም። አይራገፍም እያልኩ መከራከር ጀመርኩ። እኔ ድርጅቱን ማዳን ነበር እዛ ድርጅት ውስጥ የገባሁት እውነት ለመናገር ማለት ነው። ግን ያለው ነገር ትርምስምስ ያለ ነገር ስለነበረ አልተመቸኝም። ከዛ የሆነ ጊዜ ሻዴ ዕለት 1 ሚሊዮን ምናምን ብር ተሸጠና ገባ አካውንቴ ላይ። ከዛ ሻዴ እየተጫወትን እሱን ብር አስገቢ ያለበለዚያ ግን ነግሬሻለሁ ቤተሰቦቼ ጋር ደወለ ታስገባ። እንግዲህ አስበ ያ ሁሉ ብር እሱ ጋር ሲገባ ጠይቄ አላውቅም። እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይሄን ጥያቄ ነው የጠየቁት። መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ። እንግዲህ 4 ዓመት ተዘራብተና ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ምን አገባ ስለው እንኳን ስልኩን አነሳሽው አገኝሻለሁ ሲለኝ ፈርቼ ወዲያውኑ ያን ብር አስገባዋለሁ። ፈርቼ 1 ሚሊዮን ምናምን ብር አካውንት ላይ ገባ ተብሎ ማለት ነው አስገባዋለሁ። ከዛ በመቀጠል ደግሞ ሽያጮች እነዚህ ብናይ ትርፈ ምርት ምናምን ይባሉ አሉ። እነሱ ሽያጮች ይኸው በወረቀት ዝርዝር አለኝ። እነዚህን ሽያጮች የሰራሁትን ለእያንዳንዱ ሰው ይሄን ያክል ብር ወስዳ እኔ ይሄን ያህል ዓመት የታወጣው የት ገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል። አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢ ብሎ ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢ ማለት አላስገባም። ካስገባውም ቢሮ ተነጋግረን ነው አልኩት። ከመፍራት የተነሳ ቤት ገብቶ ልጆችን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድን ነው ያለኝ በጣም የሚገርም ይሆን የምትነጂው መኪና የመንግስት ነው በባዶሽ ትሄጃለሽ ይርብሻ ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ ይሄን ብር ታስገቢያለሽ አለኝ። የሁለተኛውን ብር የመጀመሪያ አስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መጥቶ ይሄን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለግ ሰው ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው።
ምን ታመጫለች ሲለኝ አሃ ብዬ ዝም ስለው እኔ ግን አንተ ታዲያ ይህን ብር ስጠይቀኝ እኔ ቤት የለን ምን የለን፣ እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እኮ አልጠየኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበይውስ ሆዴን ነው የጠየቀኝ። እምበይውስ የምትጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱም አላቸው። ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ምንም ሳይተነፍስ እኔ ተናግሬ አንድ ነገር ልንገር አልኩት። ያቺ የድሮ ሀረግ ሙታለች፣ ይቺ ሌላ ሀረግ ነች። እኔ እናንተ ከዚህ በኋላ ህግ ነው የሚዳኝን። እጅግ በጣም አዝናለሁ። ድርጅቱም ወደኋላ ቀርቷል። እኔም ደግሞ ማሳየን አሳያለሁ ብዬ ሂጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሂጄ ሳሳግድ በቴዎድሮስ ጌታቸው ስም ሳሳግድ በቴዎድሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞረ። እንዴ በእኔ ስም ምንድን ነው ያለው? አንድ ንብረት እንኳን በእኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ ቤተሰቦቹ መጡ። አናግሮኝ 4 ዓመት አያውቁም። 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም። አንድ ቀን እናትየዋ መታ ጠየቀችኝ። ገና ጸቡ ሲጀመር ችግር የለውም ታዋ እኔም ጾሮት አድርጊልኝ ትዳሬን ለመመለስ እጥራለሁ የኔ ትዳር እንዲከንቱ አይቀርም ብዬ ነው ለእናትየዋ ያመለስኩላት። ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም፣ አንድ ሰው እናቱን ጭምር ማንም። ከዛ በኋላ ያንቺ የየኖርኩ እያለ ግን የኔ ወንድሞች መጡ። እሱ ቁጭ አለ። እነ መኪኖቹ በማን ስም ነው? በቴዲ ስም የተገዛው ብዬ ስል ቴዲ ጌታቸው በእኔ ስም የሚገዙ እንጂ ንብረቱ የእናንተ ነው አለኝ። እንግዲህ እነዚህ ሁሉ መኪኖች 2 ሴኖ አለ፣ ፎቶን አለ። ምንድነው በእኛ ስም ነው? ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛውና አረባካ አልኩት። አዎ በቃ ጥሩ። አሁን ኮንፊደንስ ያዘኝ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማልቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ። መጨረሻ ላይ ምንም የተናገረው የለም፣ ምን ያለው የለም። አካውንቴን አስከፍቺ በአፉ ጠይቆኝ ከሆነ ይናገር። በልጄ ቲቶን አበላሸብኝ። በቲቶ ደውሎ ይሄን አካውንት አስከፍቻለሽ አታስከፍቺም፣ እንዲህ ታረጊያለሽ አታረጊም፣ በአፉ የጠየቀኝ ነገር ካለ ይናገር። እኔ ማናገር በቃ አይፈልግም። እኔን አያወራኝም። ይመጣል በቃ ስልኩ ጋር ነው አያወራኝም። ወደ ቲክታክ የገባሁበት እሱን ጠልቼው ወደ እንትን ብየው አይደለም፣ ወሬ ፍለጋ አይምሮዬ ለማዝናናት ነው የገባሁት። የቅርብ ቀን ገቢ ነኝ ቲክታክ ላይ። ነገር ግን እሱ በህይወት ሙሉ እኔን አውርቶኝ ካወቀ በቃ ከ4 ዓመት ሙሉ እኔ በቃ ቤታችን የኛ ቤት አንዱ ይመጣል አንዱ ይሄዳል፣ አንዱ ይመጣል አንዱ ይሄዳል። የተረጋጋ ቤት ሊሆን አልቻለም። በቃ ይሄ ፋሲካ ሲመጣ የምንደሰትበት ቤት ምን የምንልበት ቤት በጣም የባሰብን 2 ትዳር ፈቶች መጡ። ከነሱ ጋር ተጣበቀ። ቤቱ የነሱ ይመስላል። አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር ፈልጋለሁ። ለምን መሰለህ? የድሮ ጓደኞቹ በጣም ክብር ያላቸው፣ በጣም ስነ ስርዓት ያላቸው፣ ሚስቶቻቸውን አክብረው ጸዳ ብለው የሚኖሩ ናቸው። የአሁኑ ጓደኞቹ ከደላላ ጀምር ያለው ግን የመሰለ ጌታቸውን ህይወት አገላበጡት፣ ቡዳ በሉት፣ ሰሩለት። በጣም ጎበዝ ነው፣ ስራ ይችላል፣ በጣም ጀግና ነው፣ ግን አበላሹት። እውነታው ይሄ ነው። ያም ሆኖ ግን እንደ ሚስት አልፈራውም። ላድንህ ነው ያልኩት። ላድንህ አሁን የምትጠይቂው ጥያቄዎች ምንድን ናቸው? ለእሱ አሁን ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ ብትፈልጊው እሱን ልነግርህ ነው ማለት እስከመጣሁ ድረስ ሚዲያ ላይ የልቤን ላውራ። ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ። ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስል እኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው የመጣሁት፣ ከሌላ ነገር አይደለም። ልጨርስልና ወደ ዋና ቁም ነገሮች ዳሉ። እሱ ስላወራቸው ወሬ ማለት ነው። ስለዚህ እኔ የምፈልገው ከእሱ ጋር ፍቅር ነው፣ ትዳር ነው። በጣም የምወደው ባሌ በቃ ከሱ ውጭ ትዳር ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ። ገብቷል አይደለ? እሱ ቀለበቱን ሲያወጣ እንደገና አሜሪካ ደርሶ ሲመጣ ቀለበቱን አስፍቼ ሲሰጠው አልጋ ላይ ሆኖ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ፣ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል፣ ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሀገር ሲመጣ ተቀበልኩት። ቀለበቱን አስፍቼ ጠብቄው እዚች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጎ አርጋውን እንጨት ላይ ያስቀመጣት። ደንግጬ ዝም ነው ያልኩት። ልክ ውክልና ሳነሳበት 2017 እንኳን አልደነገጠም። ወዲያውኑ እኔም ደግሞ በቃ ሄድሽ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳበት በኋላ ምንም ስላልመሰለው አወለኩኝ ቀለበቴ። እዛ ጋር አለቀ ማለት ነው ይሆኒ። ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው። ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያደርገው 50% ያስገባኝ እንጂ አልተጠቀምኩበትም። 50% አረግ ለሲምቦል ነው ዛሬ ቁጭ አለችው። አሁን ህግ ይፍረደኛ እኮ ለዛ ነው ሙሉ መተዳደሪያ ደንብ ሰጥቻለሁ። በስሜ አንድ ነገር ካገዛ ሁሉን ነገር ተውት። እሺ እንደ ጥፋተኛ ቆጠሩኝና እስቲ በሐረግ ስም ምን አለ ብላችሁ ጠይቁት። እንደ ሚስት ምን አለ? ሙሉ ውክልና ስለሰጠሁት ብቻ በቤተሰቦቹ ስም ነው የገዛው። ምንድን ነው ይሄ? መኪኖች የለን ቅድም ሳለ ነው አለን። ይሄ ብቻ አይደለም፣ የእውነት ነው የምነግርህ። ለዶክተር ጌታቸው ልጅ አትደብቅኝ አብሬ ዘርፈሽኛል እስከመባል የደረስኩት በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው። ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት። ስለዚህ አይ ምን ነው እላቸዋለሁ። 10 መኪና አለ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል። 10 መኪና መሰለ ጌታቸው አለው ሲሉ እኔ ያሳገርኩት ይሄ ነው ብዬ የእሳቸው ውክልና ለተቀበለች በቴሌግራም ላኩላት። ያሳገርኩት መኪና ነው። እስቲ እነዚህ መኪናዎች ፈልጋችሁ አምጡልኝ፣ እኔንም አካፍሉኝ አልኩኝ። የመጨረሻ ይሆኒ 4 ዓመት አብሬ ኑር ያለው አይደል እንዴ? እሺ የቤት ክራይ፣ እሺ ሌላ ስራ ቢኖረኝ ሰርተህ ትከፍላለህ ይባላል። ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ።
በንግግር እኮ እኔና እሱ መተማመን እንችላለን። መጥቶ ሀረግ ለምንድነው አካውንቱን ያዘጋሽው? በፊት ለፊት መጥቶ ጎበዝ ከሆነ አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም፣ ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል፣ ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ እነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ ላይ ሄዳችሁ አናግሩ፣ መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ፣ በቃ ይሄ አባሩ ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው።